ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ 5 አይነት መርዛማ ሰዎችን እናያለን። በህይወታችን ልናርቃቸው የሚገቡ 5 አይነት ሰዎች እናያለን ማለት ነው። የመጀመሪያው ሁልጊዜ የሚያማርሩ ሰዎችን ልንጠነቀቃቸው ወይም ደግሞ ከነሱ ልንርቅ ይገባል ማለት ነው። ሰዎች ሁልጊዜ አሉታዊ ሀሳቦችን የሚያነሱ ከሆነ፣ መጥፎ ሀሳቦችን የሚያነሱ ከሆነ የኛም አመለካከት እንደዛ አይነት መጥፎ ነገሮችን በጭንቅላታችን የማመላለስ እንደዚሁም አእምሯችንን የመቆለፍ ነገር ወደ መልካም ነገር እንዳይሄድ እንዳያስብ አእምሯችንን የመቆለፍ ነገር ስለሚመጣ እንደዚህ ሁልጊዜ የሚያማርሩ ችግር የሚያመጡ ስበብ የሚያበዙ ሰዎችን ልንርቃቸው ይገባ ማለት ነው። በህይወታችንን ልናቀርባቸው የሚገቡ ሰዎች አይደሉም ማለት ነው። ምክንያቱም በዚህ ጊዜ የሚያስፈልገው ሞቲቬት የሚያደርግ የሚያነሳሳ መልካም ሀሳቦችን የሚያነሳ እንጂ ሁልጊዜ ተቃራኒ የሆኑ አሉታዊ ሀሳቦችን ኔጌቲቭ ነገሮችን ለጭንቅላታችን የሚነግሩን የሚሰጡን ከሆነ የኛም አመለካከት እንደዛው እየተበላሸ የሚሄድ ነው የሚሆነው ማለት ነው። ስለዚህ ምንድነው ማድረግ ያለብን? እንደዚህ አይነት አመለካከት ያላቸውን ሰዎች ምንችል ከሆነ መቀየር ነው። ሀሳባቸውን እንዳቆሙ እንዲተው ምንችል ከሆነ እነሱን መምከር፣ ኮሜንት ማድረግ፣ ሀሳባችንን መስጠት ነው። ይሄ የማይቀየር ከሆነ ልንርቃቸው ይገባል ማለት ነው። ሁለተኛው ልንርቃቸው የሚገቡ የሰዎች ባህሪ ምቀኞች ናቸው። አንተ የተሻለ ነገር ስታገኝ የማይደሰቱ ለይስሙላ ብቻ ፊትህ ላይ መልካም ነገር እንደተደሰቱ ያስመስላሉ፣ ግን ዘወር ብለው ስለአንተ መጥፎ ነገር ያገኘው ነገር በድል እንደሆነ እንጂ በልፋትህ በጥረትህ እንዳልሆነ የሚያነሱ ሰዎች፣ እንደዚሁም ነገሩ እንዳይሳካልህ ያሰብከው መልካም ነገር እንዳይሳካልህ የሚጥሩ ሰዎች ምቀኞች ናቸው። እነዚህ ሰዎች ደግሞ ክፋታቸው ምንድነው? አስመሳዮች ናቸው። በግልጽ እንኳን ተናግረው ማንነታቸውን አያሳውቁም። እያስመሰሉ ላንተ ጥሩ ነገር እንደሚሰሩ እንደሚያስቡ እያስመሰሉ ግን ከጀርባ መጥፎ ሀሳቦችን የሚያራምዱ ሰዎች ናቸው ማለት ነው። እነዚህን ምቀኞችን መራቅ ይኖርብናል ማለት ነው። ሶስተኛው ለጥቅም ብቻ የሚቀርቡ ሰዎች የሆነ ነገር ሲቸግራቸው አንተ ጎን ይመጣሉ። ያን ነገር ካገኙ በኋላ ደግሞ ከጎንህ ከአካባቢህ ይሰወራሉ ማለት ነው። እንደውም የሚፈልጉትን ነገር ካገኙ በኋላ እንዳታለሉህ እነሱ ብልጥ እንደሆኑ አይነት ሁሉ ይሰማቸዋል። እንደነቃህባቸው እንኳን አያውቁም ማለት ነው። ስለዚህ እነዚህ ለጥቅም ብቻ የሚቀርቡ ሰዎች ያ ጥቅም ስታስቀርባቸው ያንን ነገር የሚፈልጉትን ነገር ካጡ ካንተ የማይገኙ ሰዎች ስለሆኑ እነዚህን ሰዎች ልንርቃቸው ይገባል ማለት ነው። ለጥቅም ብቻ የሚመጡ ሰዎችን በፍጹም ወደ ህይወታችንን ልናቀርባቸው ወይም ደግሞ ልናስጠጋቸው የሚገቡ ሰዎች አይደሉም ማለት ነው። አራተኛው የመጥፎ ወይም ደግሞ የመርዛማ ሰዎች ባህሪ ምንድነው? ሀሜተኞች ናቸው። አንተ ጋር ያሳለፍከውን መልካም ነገርም ሊሆን ይችላል፣ መጥፎ ነገርም ሊሆን ይችላል። ልክ አንተ ከአካባቢው ዞር ካልክ በኋላ ካገኙ ሰው ጋራ ስለአንተ ማንነት ወይም ስለፈጸምከው ስለሰራው ነገር በአንተ ጀርባ ሆነው የሚያሾካሹኩ ወይም ደግሞ የሚያሙ ሰዎች ሀሜተኞች ናቸው። እነዚህ ሰዎች በህይወታችን ልናቀርባቸው እንደዚሁም ደግሞ ስለ ህይወታችን ልናዋራቸው ሚስጥር አጠቃላይ ህይወታችንን እንዲያውቁ ልንፈቅድላቸው አይገባም። ምክንያቱም ይሄን ነገር ካጣሩ በኋላ ዙረው ይሄን ነገር ለሌላ ሰው ከመዘርዘር የሚቆጠቡ ሰዎች አይደሉም ማለት ነው። አምስተኛው እና የመጨረሻው ለዛሬ አጥፍተው ሁልጊዜ አንተን እንደ ጥፋተኛ የሚያዩ ሰዎች ያጠፋሉ። ለዛ ነገር ተጠያቂው የሚያደርጉት አንተን ነው። አንተ እንደዚህ አድርገህ ሁልጊዜ ሰበብ ነው የሚፈልጉት። ያን ጥፋት እንዳትወቅሳቸው፣ ያው አስመሳኝ ስለሆኑ እንዳትወቅሳቸው ምንድነው የሚያደርጉት? አንተ እንደዚህ ስላረክ ነው በዚህ ወርዶ በዚህ ወጥቶ አይነት ነገር ነገሩን የተፈጠረውን ነገር ወደ አንተ የሚያላክኩ ሰዎች ልንርቃቸው ይገባል ማለት ነው። ስለዚህ በአጠቃላይ በህይወታችን ልንርቃቸው የሚገቡ 5 አይነት የሰዎች ባህሪን አይተናል።
እነዚህም አንደኛው ሁልጊዜ የሚያማርሩ ሰዎች ናቸው። ሁለተኛው ምቀኞች ናቸው። ሶስተኛ ደግሞ ለጥቅም ብቻ የሚቀርቡ አይነት የሰዎች ባህሪ ናቸው። አራተኛ ሐሜተኞች። አምስተኛ አጥፍተው አንተን እንደ ጥፋተኛ የሚቆጥሩትን ሰዎች። እነዚህ መርዛማ ሰዎች ሰላምህን የሚነሱ፣ ስሜትህን የሚረብሹ፣ ስራ ላይ እንዳታተኩር የሚያደርጉ መጥፎ ሰዎች ስለሆኑ ልንርቃቸው ይገባል ማለት ነው። ቪዲዮ ከጠቀማችሁ ላይክ፣ ሼር ማድረጋችሁን አትርሱ። ቀጣይ በሌላ ቪዲዮ እንገናኛለን።